ፋይዳ ዋና የፐብሊክ ኢንፍራስትራክቸር የሚያደርገው ዋና ጉዳይ ምንድነው? ገንዘብ ኦን ማድረግ ብቻ ሳይሆን የት እንዳለ ማወቅም ጭምር ኢምፖርታንት ነው። 130 ሚሊዮን እንዳለን መናገር ሳይሆን እያንዳንዱ ዜጋ የት እንዳለ ምን እንደሚሰራ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር፣ ገንዘብ ሊያስተላልፍ፣ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። የመጀመሪያው በዲፒአይ በአንክሮ ማየት የሚገባን ጉዳይ ፋይዳ ላይ ግን አድሬስ ጨምረም ማለት ነው።